ጉማ ጉማ ጉማዬው በትሽከራያ አንቺ ተለየ ጉማ 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 ጉማዬው በትሽከራያ አንቺ ተለየ ጉማዬ አምሳያም ባገሩ ጉማዬ ባይኖርሽ ነው እንጂ ጉማዬ አይን የሚበዛብሽ ጉማዬ ላፍታ ስትሄጂ ጉማዬ ያለሽበት ቆንጆ ጉማዬ ለማብቀል አይቦዝ ጉማዬ ምነው መላይ መታ ጉማዬ ሰው ወዶ ሲባዝ ጉማ 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 ጉማዬው በትሽከራያ አንቺ ተለየ አሃ ነው አይኔን ካንቺ አስታረኝ ከሽጎ በዝጋራ በጣም ያታጥለኝ መመረቅ ሳንሰኝ ዛሬ መሳዬ ነገ መሳዬ ኢትዮጵያ ጀምሮ ጥፋቱ ባንቺ ስንከራት አይዞ ባይመታት እንደፈረደብኝ ልነሳሪ ተመስገን ፈጣሪ ብለው እንዲያመሰግኑ ምክንያት የሆነ የመገናኘታችን ምክንያት የበርካቶች አርአያ የኢትዮጵያ ትምክህት የሆነን ወርቃማ ልጃችን አንዴ ስለሰራው ስራ ስለ በጎነቱ ስለ ታታሪነቱ ስላለፋቸው በርካታ ውጣ ውረዶች ስለተሸከመው ሀገራዊ አደራ እልል ብለን አንዴ እስኪ ድብልቅልቅ አድርገን እናመስግነው። ይህንን ሞራል አጣው ነጣው ቆማቸውን ሊያድሩ የነበሩ እናቶች የታረዙ ያለበሳቸው ወንድሞች እንዲሰሙት እንፈልጋለን። በደብ የታለልታ አሁንም ያንሳል ለማካችሁ አሁንም ያንሳል። ተግባሩ ከቃል በላይ ነው። እንዲህ ስንገልጸው ቀላል የሚመስለን ግን ደግሞ ኃያል አድራጎት ነውና በድጋሜ እኔ ልብላችሁ አመስግኑልን ባካችሁ። እዚህ ጋር ግን እናመሰግናለን። ሁላችሁም ወደ እሺ እንግዲህ አንደበቴን አቃንታችሁ ስሙልኝ አደራ። እኔ ቃል የለኝም። እግዚአብሔር ያክብርልኝ። ሁላችሁንም በጣም ነው የማመሰግነው። ይኸውላችሁ አሁን ሌላ ቦታ መከበር መወደድ ምናምን በጣም ጥሩ ነው፣ ግን ደግሞ በሚያውቋችሁ ሰዎች፣ በወላጆቻችሁ፣ በቤተሰቦቻችሁ አለፍ ሲል ደግሞ በጓደኛ በሀገር ሰው መከበር ማለት ከነ ችግራችሁ ነው የሚያነግሷችሁ። ጉድፌን ታውቁታላችሁ። ትናንት ስንት ቆሻሻ ነገር ሳደርግ የኖርኩ ሰው ነኝ። ያንን ሁሉ ችላችሁ ነው ዛሬ እዚህ ላይ አክብራችሁኝ የመጣችሁ ምንም ሳይመስላችሁ እቺ የሰራዋትን ትንሽ ነገር ቆጥራችሁና ለዛ በጣም ነው ማመሰግናችሁ ሁላችሁም። በጣም እግዚአብሔር ይክበር። እኔ ይሄ ሁሉ ነገር እንደሚገባኝ ሁሉ እኔ አላውቅም። የምሬን ነው። እኔ መልእክተኛ ብቻ ነኝ። የሰው ገንዘብ ነው አምጥቼ ለሰው ያደረስኩት። እኔ ጀርባሉ መመስገን የሚገባቸው ሰዎች እኔ አላውቅም። ብቻ እግዚአብሔር ነው ይሄን ሁሉ ክብር የሚወስደውና ስለሱ መመስከር አለብኝ ባገኘሁበት ሁሉ አጋጣሚና የእናቴም ጸሎት ነው። የዚች መለኩሴ እናቴ ትሸቴ ይሄው ልጅሽ አድጎ ለዚህ በቅቶ መድረክ ላይ ቆሞ ይሄው አንቺም የትም ሳትሄጂብኝ ዛሬ ለመመስገን በቅተናል። እግዚአብሔር አሁንም እድሜ ጤና ይስጥልኝ ላንቺ፣ ከዚህም በላይ ሞገስን ክብርን እንድታይ እግዚአብሔር ያደርግልኝ። እወድሻለሁ በጣም። ከዛ ውጭ እኔ ባህር ዳር ከነማ በነበርኩበት ሰዓት አሉ እነ ዳንኤል ኃይሉ እነ ዜኒ ምና ይታዩኛል ጓደኞቼ። ወዳችኋለሁ በዚህ አጋጣሚ ሁላችሁም የሰፈሬ ልጆች ስማችሁን ጠርቼ አዘልቀው በጣም ብዙ ሰው ይታየኛል። ሁላችሁንም የምታውቁኝ እኔም ማላውቃችሁ ሁላችሁንም እግዚአብሔር ያክብርልኝ። በጣም ነው ማመሰግነው። አላህ ከበሰከነ እስኪ በልታ
ለዚህ ስራው ለዚህ ውጤቱ ለዚህ ልፋቱ ለዚህ ድካሙ ታላቅ ክብር ይገባዋል። እባካችሁ ሞራል ያንሳዋል። እጅግ እንወድሃለን፣ እጅግ እንመካብሃለን፣ እናከብርሃለን። ባህር ዳር ታመሰግናለች፣ ኢትዮጵያ ታከብርሃለች። ስለ ጊዮርጊስ መልእክተኛው የእነሆ ኃይል እጅግ አድርገን እናመሰግናለን። አሁን ይቀጥላል ስጦታው እዚሁ አሁን ይቀጥላል። ይገለጥ ይህ ስጦታ ደግሞ ይገለጥ። የታረሞራላችሁ እስኪ እጅግ እናመሰግናለን። አሁን እዚሁ ይቀጥላል ይቀጥላል። Take your seats. I would like you, thank you DJ Barry, thank you very much Sherry. Please tell me, who is the final winner of the night and why? But first, let's give you the why. And kindly allow me to share her impactful life. In Ethiopia, if you ask someone who changed radio, there is one name that comes to the mind. She is a pioneering Ethiopian radio journalist. A warm round of applause for that. And majority owner of Shaggar Radio 102.1 FM, the country's first private radio station with a career, DJ, no music for now. With a career in broadcasting that spans more than 40 years, she launched Shaggar as a passion project 18 years ago and has since turned it into one of Ethiopia's leading information and entertainment stations. Through flagship programs such as Mannen, Minen, and Tayikau, who can we ask? Who do we ask? And Shaggar Cafe, she connects citizens with government services and creates space for thoughtful discussions on social, legal, and political issues. Guided by the station's motto, Yenanta Radio, your radio, she remains committed to public service journalism and amplifying the voices of ordinary Ethiopians. Ladies and gentlemen, winner of the EGAT Media Awards Lifetime Achievement, Maaza Birru! Maaza Birru! A woman who changed radio. Ladies and gentlemen, Maaza Birru. What a life well lived. What an honor well deserved. Purchase your tracks today. Congratulations to Maaza Birru. Alhamdulillah Rabbil Alamin. Ya Allah ሁሉም ታስቦን ነው አላህ ያርግላችሁ ሁላችን ጤና ይስጣችሁ ለልጃችን ደስታ የመጣችሁ ያ ከኛ ደስታ ሲቀንተ ተመኛ አጅራ ረቢ ሀከኑ እንደምናውቀው ያው የቲክቶክ አዋርድ ትላንትና ነበርና የመኪናው አሸናፊ አዶናይ ይሆናል። በዛ አጋጣሚ በጣም እንኳን ደስ ያለ አዶናይ ወንድሜ። ይሄ
ሽልማት እንግዲህ የእናንተ ነው። የአምስት ዓመት ታማኝ ፎሎወሮች እናንተ ኮፒ ሊንክ ሼር እያደረጋችሁ ከዛ ማስታወቂያ በምሰራው ብር ነው ይሄንን መኪና የገዛሁትና ይሄም የእናንተ ሽልማት ነው። እጅግ በጣም ነው የማመሰግናችሁ። ይሄ መጀመሪያው ነው። የደቡብ አፍሪካውንም ሰው ታደ አልሐምዱሊላህ ረቢል ዓለሚን Too much. Give me.